እንዴት አደራችሁ? እንኳን ለመላኩ ለገናናው መልአክ ለመላእክት አለቃ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንዴት ናችሁ? አትያችሁም? ሰላም እንዴት ናችሁ? ድምጼ ቀንሳል። የጠዋት ድምጽ ነው። በጠዋት ድምጿ እንዴት እንደሚያምር አያችሁ? የባለቤቴ አይ ያምራል፣ ያምራል። ኩልል ያለ በቃ ድምጽ። እንዴት ናችሁ ታዲያ? ይሄው ኧረ ሙሉ እንደዚህ እንዴት ናት? እስኪ ራቅ ብዬ ልያት። ኧረ ነይ፣ ያው ነይ ግቢ። በጣም ራቅ። አዎ እንግዲህ ገና አሁን ስንት ሰዓት መሰላችሁ? እርግጥ አርፍደን የተነሳ ነው። አረፈድን ትንሽ ስንነሳ በጠዋት። አይ እሱን አይደለም ለመውጣት አሁን ወደ ቤተ ክርስቲያን ለመሄድ ትንሽ አረፈድን፣ ግን በቂ ነው፣ አይከፋም። መንገዳችንን ከጠዋቱ 1 ሰዓት ላይ አንስተን በአቅራቢያችን ወደሚገኝ ወደ መልአኩ ወደ ቅዱስ ሚካኤል ቤተ ክርስቲያን እየሄድን እንገኛለን። እስኪ ግን ያለንበትን ቦታ የሚገምት ሰው አለ? የምንኖርበትን ሰፈር ታወቃለህ? እስቲ ገምቱ። እሺ ለማንኛውም በዓሉን የሰላም የጤና የፍቅር ያድርግላችሁ ለመላው ኦርቶዶክሳውያን። በድጋሚ በእኔም በባለቤቴም ስም እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ስንደርስ ደግሞ እስኪ እዛ አካባቢ ያለውን ድባብ እናሳያችኋለን። እናንተም በዓሉን እንድታከብሩ መልእክት እናስተላልፍላችኋለን። እንቀጥላለን። ሂጂ፣ ችግር የለም። ይሄ ቦታው ደስ አይልም ግን ከባለቤቴ ከፊት እስቲ ሂጂ በቃ። ደስ ይላል ቦታው በእውነት በጣም። አያችሁ የገጠር ባል በነገራችን ላይ ሚስቱን ከኋላ ነው የሚያደርገው ታውቃላችሁ። ብዙውን ጊዜ ያስተውላችሁ ከሆነ ልጆቹና ሚስቱን ከኋላ ያደርግላችሁና እሱ ከፊት ይሄዳል። እኔ ግን ይኸው ተመልከቱ፣ ሚስቴን ከፊት ነው የማደርገው። እኔ ከፊት አይደለም ሆነ ምን አልሽ? ምን ሀሳብ አለሽ? ትክክል አይደለም እንዴ? እባክሽ ድምጽ አይሰማም። ልቅደም ብዬ ኧረ ምን ችግር አለ? ኖርማል እኮ ነው። እኔ ከኋላ ነው የማደርግሽ እኩል። እሺ ይሁን ቢያንስ። እና ሀገሩ እንዴት አያችሁት? ይሄንን ይመስላል። ገና ብዙ ይቀረናል፣ ግን በነገራችን ላይ ስንደርስ ደግሞ እስኪ እናሳያቸዋለን ቦታውን። እዚህ ደርሰናል። ወደ ቤተ ክርስቲያኑ ያንን ይመስላል። በድጋሚ እንኳን አደረሳችሁ። ዋናው በር በዛ ጋር ነው። እዛ ጋር በዛ እንግባ እንዴ ይያታ ኪዳን አመለጠን። በቃ ኦልሬዲ ኪዳን ጨረሱ። አቡነ ዘበሰማያት ምናምን ተብለው ነው የደረስነው። አርፋጆች በመሆናችን ኪዳን አመለጠን። ይኸውልሽ እሷ ከፊት ኧረ እንደው ምን ይሻለኛል? እንግባ እስኪ። አሁን ይመስለኛል ተአምር ሊያነቡና አይ ገና ነው ለካ። እኔ ውስጥ ገብተን ነው ተአምር የጀመሩት እና እንዴት አያችሁት? ቤተክርስቲያኑ በጣም ነው ደስ ያለኝ። በነገራችን ላይ ያለንበት ቦታ የሚካኤል ቤተክርስቲያን በጣም ስለምወደው መልአኩን በጣም ጠባቂ ነው። ቤተሰቦቼ የካ ሚካኤል ነው ክርስትና የተነሳሁት እና ለሚካኤል ነው የሰጡኝ
አያምርም ስዕሉ? ምዕመናኑ በጊዜ ሰብሰብ ብለዋል። እንግዲህ በረከቱን ያድርሰን። ምንድን ነው የሚባለው? የከርሞ ሰው ይበላን። ሰላም ሁኑ ባይ